አባራችሁ በላችሁ። እሺ አለቃ። ግን እኔ እኮ ዝጋ። እነሱ ስለኔ ህይወት ምን አገባችሁ? እዚህ ድረስ ልሸኝ መምጣት አልነበረብህም። አሁን አባዬ ወይም ቤዛ ቢሆን ምን ሊፈጠር እንደሚችል ታውቃለህ አይደል? እንደዛማ ቢሆን ጥሩ ነበር። ፊት ለፊት እንጋፈጣቸው ነበር። የዛኔ የመወዳት ልጅ ቤዛ ሳትሆን እፉዬ ናት ለው ነበር። አይ እሱም አይሆንም። ስታስበው በእኔ የተነሳ ቤተሰቦችን በትነ እኔ ካንተ ጋር ደስተኛ ሆኜ መኖር የሚችል ይመስላል? እኔ ጨረቃ፣ እኔ ካንቺ ውጪ ከማንም ሴት ጋር መነካከት አልፈልግም ነበር። ብንችል ሁለታችንም ንጹህ እንደሆነን በቤተክርስቲያን እንድንጋባ ነበር ፍላጎቴ። ግን ተመልከች አሁን ያለሁበትን ውጥንቅጥ። ግን አሁን ያለፈው አልፏል። አንተ ከቤዛ ጋር ባተኛም ኖሮ እኔ እናንተ አንድ ላይ እንድንሆን አይፈቅድልንም ነበር። በህይወቴ ድጋሚ የሚፈጠር እንኳን እንዳንተ አይነት ምርጥ አፍቃሪ ላገኝ አልችልም። ሞክራለሁ። ትመጫለሽ ብዬ አላሰብኩም ነበር። እኔም የምመጣ አልመሰለኝም ነበር። ለምን? ሰማሽ እንዴ? አዎ ሰማሁ። አባዬ ለራስ ሰብስቦን በቀጣዩ ሳምንት መጀመሪያ እንደሚሆን ነገረን። ምን ተሰማሽ? ከፋሽ? ትንሽ ብቻ? እኔ ግን በጣም ከፍቶኛል፣ መኖር እስከሚያስጠላኝ ድረስ። አይክፋ። የኔ እናንተ ጣፋንታ እንደዚህ ነው። የኔ እናንተ ህይወት ልክ እንደ ሀረግ የተወሳሰበ ነው። ሁሌ የለውም። ሁዬ ወይ ፓኪስታ ተያይዘን ነው ፈኔ ጨረቃ። ማን ያልከው? እስከ ዛሬ ተጠብቅሽ ኖራለሁ። ከዚህ በኋላ እንዳጣሽ አትፍረጅብኝ። ፓኪስታ ተያይዘን ነው። ሚስጥረኛ አንተ ነህ። አሁን እኔ አጠገብሽ ሆኜ ለወራይ ስላልቻልኩ ሲማ ወጣውና ለማውራት ሞከርኩ። ግን ከብዙ ጊዜ በኋላ ነበር የመለሽልኝ። ስትመልሽልኝ እንደ ሕፃን ልጅ ነበር የቦረኩት። ግን እኮ ያኔ ውጭ ነበርክ። የኔ ጨረቃ፣ እኔ እኮ በመጀመሪያ እይታዬ ነው በፍቅርሽ የወደድኩት። ወደ ውጭ ከመሄዴ በፊት ሲሙን ኢንተርናሽናል ጥሪ እንዲቀበል አድርጌው ነበር። እና ሁሉ አመት ሲከፋኝ የምታጽናናኝ፣ ሲደብረኝ የምታዳብረኝ አንተ ነበርክ። አዎ፣
እኔ ነበርኩ። ስትናፍቂኝ ድምጽሽን ለመስማት ደውልና ድምጽሽን ሰምቼ ዘጋው ነበር። እኔ ጨረቃ እባክሽ አታልቅሽ። ይህ ሁሉ ነገር ቀርበ ብታሳውቀኝ ነገሩ ሳይባባስ ባውቅ ኖሮ ቅድም የጠየቀኝን ጥያቄ ሳላንገራግር እቀበል ነበር። እውነት አብረሽኝ ትጠፊ ነበር? አዎ፣ የትም ቢሆን አብሬ ሄድ ነበር። አሁንስ አብረሽኝ አትጠፊም? አልሄድም። አባዬ ሁላ ምን ለፍቶ አሳድጎኛል። የኔን ደስታ ለልጁ በመስጠት እክሰዋለሁ። ደግሞ እኔ እናንተ ምን ጠፋ? አባዬ ያልከውን መረጃ ይዞ ሙሉ ቤት አለቃሽ ሰዎቹን አላከልሽም። በጣም ነው የሚያሳዝነው። በጣም ታዲያ ምን ሬሳሽን ማን ሊያነሳው ነው? ቆሻሻ የሚያነሱ ሰዎች ጋር ልደውላቸው። እነሱ መኪና ስላላቸው አንቺን ለማንሳት አያቅታቸው። መቼም ቆሻሻ ነገር የሚነሳው በሱ ነው ብዬ ነው። እባክሽን ይፍራታ፣ እባክሽን እንዳትገይኝ። እኔ እኮ አንቺን መጉዳት አስቤ አልነበረም። እባክሽን። እኔም ቢሆን አንቺን መጉዳት አልፈልግም ነበር፣ ግን ደግሞ እኔ ቃሌን የማከብር ሰው ነኝ። ሁሉም በተሰበሰቡበት ነግሬሽ ነበር። እኔ ከዚህ ቦታ እንዳልወጣ ጸልይ ብዬሽ ነበር። አንቺ ሳትጸልይ ቀርተሽ ይሁን ተቀባይነት ሳታገኝ ቀርተሽ ይሁን አላውቅም፣ እኔ አምልጫለሁ። እየጠበቅኩሽ ነው። ከጠዋት ጀምሮ እየጠበቅኩሽ ነው። ካልመጣሽ የትም አልሄድም። ኤፉ አውቃለሁ ያማል፣ ግን እባክሽ እንዳላየሽ አትፍረጅብኝ። ጠብቅሻለሁ። ኤፋ ደህና አይደለሽም እንዴ? ደህና ነኝ። ምን መልዕክቱ ጥሩ አይደለም? ናታን ነው ያ እኔ ሁሌ የሚቀመጥበትን ቦታ ታውቂ የለ? ቀኑ ሙሉ እዛ ቁጭ ብሎ እየጠበቀኝ ነው። እንዴ ቆይ ፍቅረኛሞች ሆናችኋል እንዴ? አይ አልሆንም፣ ግን ከማግባቱ በፊት ከኔ ጋር ጣፋጭና ደስ የሚል ሳምንት ለማሳለፍ ፈልጎ ነበር። እንዳለውም በጣም ደስ የሚልና ጣፋጭ ሳምንት ነበር ያሳለፍነው። ግን ደግሞ እኔ ከናታን ጋር ስሆን ሰዓቱ ከደቂቃ ሳምንቱ ከሰዓት ያልበለጠ ነው የሚመስለኝ። ግን በጣም ደስ ይል ነበር። በህይወቴ ያቸው የማላውቀው ደስታ፣ መቼም ቢሆን ከህሊናዬ ሊወጣ የማይችል አይነት ደስታ ነበር። እና አሁን እሱ ጋር አትሄጂም? አይ አልሄድም። አሁን የመጋቢያ ቀናቸው ተቆርጧል። ለምን እንደሆነ አላውቅም። አባዬ ቶሎ እንዲጋቡ ይፈልጋል። ድግስ እንኳን ለመደገስ አላሰበም። እንደዛ በሊሞዚን ካልሆነ አላገባም ያለችው ቤዛ እንግዳ ዘግቼ ምናምን ያለችው በቃ እንዲህ በቀላሉ ከምታፈቅዱ ሰው ጋር ከሆነ የምትጋቢው ከሰርጉ በላይ አብሮ መኖሩን የሚያጓጓሽ። በጣም ይገርማል። አሁን እዛ እንዳትሄጂ ያደረገሽ የእነሱ ሰርግ መቆረጡ ነው። ከዚህ በላይ ሁለታችንን መጎዳዳት የለብንም። በቻልነው አቅም መራራቅን ያለብን። ካልሆነ ግን ከተያየን እውነትሽን ነው። ቤዛ ናት ራሷ ላይ ጨክና እስከ ሞት የሚያደርስ ነገር የምታደርገው። አዎ ናታንና ለማፍቀራችን ለምን እንደዚህ ሆነችለት ብዬ አልገረምም። እሱ እኮ ከጸባይ ጸባይ፣ ከመልክ መልክ ሁሉን ነገር አሟልቶ ሰጥቶታል። የሆነ ሰው የሆነ ችግር ውስጥ ቢገባ ራሱን አደጋ ላይ ጥሎ ያድንሻል። ይህን የምልሽ የማፈቅረው ልጅ ስለሆነ እያሞገስኩት አይደለም። እርግጠኛ ነኝ አንቺ የምታውቂው ትመሰክሪለት ነበር። ይሄ ልጅ ለማወቅ በጣም ጓጓ። እፉዬ እንዴት ነሽ? እንዳታናግረኝ አኩርፊያለሁ። እንዴ ደግሞ ምን አጠፋው? ምን አጠፋው? ሰዓቱን አይተዋ? ስንት ሰዓት ነበር የተቀጣጠርነው? እና ታዲያ ማርፈድ ምን ችግር አለ? በእኔ አልተጀመረ። በእኔ አልተጀመረ? ለነገሩ ልክ ነህ አንተ። እኔ ነኝ እንጂ እንደ ጅል ቁጭ ብዬ አንተን መጠበቅ። አሰልፊ ልሄድ ነው። ተነፉ። ስታኩርፊ ደግሞ በጣም ነው ደስ የምትይው። አረ በእኔ መናደድ አንተ ትዝናናለህ አይደል? እንደውም ይሄዳል። እኔ ወድ እኔ እኮ ስቀልድ ነው። ደግሞ በምታፈቅሪ ሰው ስትበሳጪ ምን እንደምመስል ለማወቅ ነው። እና አሁን ስለተበሳጨሁልህ ደስ አለ? አይ እፉዬ፣ እንደውም አኩርፈሽ ሳይ በራሴ በጣም ተናደድኩ። ፈገግ በይ። እውነት በጣም ነው ያሳዘንከኝ። ከዚህ በኋላ እንደዚህ አላረግም።
አይንሽን ጨፍኝ። ድጋሚ ልታናድደኝ? እፉዬ ደግሞ ይቅርታ አልኩሽ አይደል እንዴ? በቃ ይዳገመኝ። አይንሽን ጨፍኝ። እሺ እንዳይገልጭ ከዘገዩ እገልጣለሁ። ይኸው አሁን ገለጭ። እፉዬ ተይ እንዳታለቅሽ። ባለችን ቀን ደስተኛ ልንሆን ተነጋግረናል። ምን ላድርግ አልቻልኩም። እኔስ ችዬ ይመስልሻል? ጽዮን እባክሽ ድጋሚ ይህን ነገር ባናነሳው ነው የሚሻለው። አሁን እኔና ኤፍራታ ብቻችንን እንድናወራ ተይኝ ያልኩሽ። ጭራሽ በራሴን ቤት እንደወጣል እያዘዝከኝ መሆኑ ነው። ጽዮን ነገሮችን ከዚህ በላይ አታወሳስቢያ። እባክሽ ከዚህ በኋላ ስለመሞት እንዳታወሪ። አንቺ ከሌለሽ እኔ የሚለው የምትፈልጊው የእህትሽ ልብ እንዳይሰበር ነው አይደል? እኔም እኮ እያደረኩ ያለሁት እሱን ነው። በግድ አምጥተሽ ልጠቅጥቂ ቦስ ነው። ግን ገንዬ አንቺ እንደሚያፈቅረኝ ታውቂ ነበር አይደል? አዎ አንቺ እሱን እንደምታፈቅሩ የማውቀውን ያህል አውቃለሁ። እሺ ግን አሁን ራስ ወዳድ ሆኛለሁ አይደል? የእህቴን የቀድሞ ፍቅረኛ ወደደኝ ወደድኩት እያልኩኝ ራሴን አታልላለሁ። ራስ ወዳዷስ እሷ ናት። ሁለት የሚዋደዱ ፍቅረኛ ማቾችን አለያይታ ለራሷ ለማድረግ የምትሞክር ራስ ወዳድ። የኔ ጨረቃ እባክሽ አታስጨንቂ። ምንድን ነው የሆንሽው? ለምን አትነግሪኝም? ሌላው ደግሞ ናታን እንዴትም ምንም ብለሽ አሳመኘው። ስለዚህ ቪዲዮ ግን ማወቅ የለበትም። ትሰሚኛለሽ? ሰው በእጁ መጥፋቱን በፍጹም ማወቅ አይገባው። ለምን ሲባል? ቆይ ይሄን ማድረግ ለምን አስፈለገ? ምክንያቱም እሱ ይሄን ካወቀ በራሱ ሄዶ እጁን ይሰጣል። በተለይ ደግሞ እኔን የምታገቢው ለሱ ብለሽ እንደሆነ ካወቀ። ስለዚህ አሁን ካለበት የበለጠ ትልቅ ወጥመድ ውስጥ ይገባል ማለት ነው። አስቢበት። ናታን እንዲጎዳ ከፈለግሽ ሄደሽ ለሰዎችሽ ትናገሪያለሽ። እንዲጎዳ ማፈልጊ ከሆነ ግን አፍሽን ትዘጊያለሽ። ምን ሆንኩ? ቆይ ብቻዬን መሆን አልችልም? እኔ እኮ ያንቺ ናታን አውቅሻለሁ። ስታዝኒ፣ ስትበሳጪ፣ ሲከፋሽ በደንብ ነው የማውቀው ሁሉንም። ናታን ቆይ ለምን አታወኝም? ብቻዬን ልሆን አልኩ አይደል? ምንድነው ችክ የምትለው? በቃ እኔ ዳውን ብቻዬን ምን ፈልገው? እሺ በቃ ተበሳጭ።